ሰላም የቻፒ የዩቲዩብ ቤተሰቦች ማለት ነው እንዴት ናችሁ? እንኳን ደህና መጣችሁ ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት ብዙዎቻችሁ በሆነ ጥያቄ መሰረት ለምንድነው ሱዙኪ ኢኮ መኪና 600 ምጭ ነው እንደው ቫውን የገዛው በአዋጭ ለዞም በብድር ይሄን መኪና ለምን ገዛ ለምትሉ ሰዎች ለእናንተ የሚሆን መልስ ይዤላችሁ መጥቻለሁ ማለት ነው። ወይም ደግሞ ይጠቅማችኋል ያሰብኩት ነገር አዘጋጅቻላችኋለሁ ማለት ነው። ስለዚህ ከዚህ በኋላ የሚጠቅመው ነገር ስለ ፋይናንስ፣ ስለ ብድርና ቁጠባ ወይም ደግሞ ስለ ራይድ ስራ ከፈለጋችሁ ስለ ባንኪንግ ኢንዱስትሪ ማንን ጠይቅ መጠየቅ ትችላላችሁ ኮሜንት ላይ በመጻፍ ማለት ነው። ስለ መኪና ኪራይ የምትፈልጉም ከሆነ ጠቅላላ አድርጌ የምትፈልጉት ነገር ላቀርብላችሁ ተዘጋጅቻለሁ ማለት ነው። ዛሬ የመጣሁበትን ቪዲዮ ወደ እውነታው ስንመጣ ወደ ቁም ነገሩ ስንመጣ ማለት ነው እኔ እንደምታውቁት መኪና የገዛሁት ማለት ነው ከአዋጭ ቁጠባና ብድር ተበድሬ ነው ማለት ነው። ያ ማለት 25% ቆጥቤ እኔ በገዛሁበት ሰዓት ማለት ነው። እና ያው እውነት ለምናለ በጣም ከባድ ነበረ መኪና ቆጥቦ መግዛት ማለት ነው። ምክንያቱም 6 ወር ነው። 6 ወር ማለት በጣም ብዙ ነው። እንደምታውቁት ኢትዮጵያ ላይ አዲስ አበባ ላይ የመኪና ዋጋ በየጊዜው ነው የሚጨምረው። ይቀንሳል የሚባል ነገር ራሱ የለም። ብዙ ጊዜ ያን ሚሊዮን ብር መኪና ለማግዛት እንኳን 250 ሺህ ብር ቆጠባችሁ የሚጨምርበት ባንዴ ነው። ላይክ 6 ወር ሲሞላ ያ መኪና 1.5 ሚሊዮን ደርሷል። ሶ እናንተ ቆጣችሁበት ደግሞ አይገዛም ማለት ነው። ስለዚህ ዛሬ ግን ለምን ሱዙኪ ኢኮ መኪና እኔ የገዛሁት 2024 ሞዴል ለምን እንደገዛውና ለምን በብድር 2.2 ሚሊዮን 150 ሺህ ብር አውጥቼ እንደገዛው ዛሬ በደንብ አድርጌ አብራራችኋለሁ ማለት ነው። ሶ እኔ ይሄ መኪና መጀመሪያ ሲገዛው እንደምታውቁት ይሄ መኪና በቤንዚን የሚሰራ ነው ማለት ነው። ሶ መጀመሪያ የነበረኝ ሀሳብ ሆነ ለማና ሱዙኪ ኤቭሪ ነበረ። ምክንያቱም እነሱ ትንሽ ራከስ ስለሚሉ ለመቆጠብ የሚመቸው ሱዙኪ ኤቭሪ ነው ቢያስቤ ነበረ። እነሱን ቢያንስ በሰዓቱ 300 እና 400 ሺህ ቢቆጠብ ያንን ኤቭሪ መኪና ማለት ይችላል ነበር። ግን ኤቭሪ መኪና ላይ የምንሰማው 3 ሲሊንደር ናቸውና ዳገት ላይ ያስቸግራሉ። ብዙ እንትን ሳይድ ኢፌክት ሰሞባቸውና ሶ ለራሴ ምን አሰብኩኝ በደንብ ሳጠናና ሳነብ ማለት ነው አንዴ ራሴ ብድር ውስጥ ማስገባ ከሆነ ለምን አሮጌ መኪና ገዛለሁ በኋላ ቢያሽክርኝስ የሚለው ነገር በደንብ አሰብኩ። ሰዎችንም ጠያየኩ ምናምንና 00 መኪና ነው ተሰንኩ ማለት ነው። እና 00 መኪና ስገዛ ደግሞ ባዘው የሆነ ሰው ብድር ሲገባ በጣም ብዙ ነገር ኮምፒውተር ማድረግ አለባችሁ። ዝም ብላችሁ ዘላሽ ብድር ውስጥ አገቡ። ያ መኪና ይመልሳል ወይ አይመልስም፣ ይበላሻል አይበላሽም፣ እንዲህ ያስቸግራል አያስቸግርም፣ በደንብ ክሮስ ቼክ ማድረግ አለባችሁ ማለት ነው። እኔ በሰዓቱ የዚችን መኪና ስገዛ ማለት ነው አንደኛ ዋና የፈለኩት ነው 00 መሆኗ ነው አንደኛ ማለት ነው። ሁለተኛ ነገር ደግሞ እንደምታውቁት እነዚህ መኪና ስገዛ ብዙ ጊዜ ሁሉም ሰው ብድሩ ሲገባ መኪናው ራይድ ሰርቶ ይመልሳል የሚል እምነት አለው። ራይድ ሰርቶ ማለት ነው። ሶ ራይድ ሰርቼ ይመልሳለሁ ብዬ ሳስብ ምን ሀሳብ መጣልኝ በሰዓቱ ይችል ነበረ ቪትስ መኪና የአዲስ ኮምፓክት ምናምን መግዛት ይቻል ነበረ። ግን አንደኛ ኦልድ ሞዴል ናቸው፣ በጣም የቆዩ ናቸው። ቪትስ ራሱ ትልቁ ነው 2004 ሞዴል ነው። ሶ ምን ያደርግልኛል እና ደግሞ ምን ፈራው ራይድ የምታካሄዱት ስትራቴጂ አለ ላይክ ኦልድ የሆኑ ሞዴል መኪናዎች ማለት ነው ከመስመር ማስወጣትና ምክንያቱም ትዝ ይለኛል እኔ መጀመሪያ ጊዜ ላይ ስለ አዋጭ ቁጠባ ስጀምር ተወራ ራይድ እኮ 2000 ሞዴል የሆኑ መኪኖችን ወይም ቪትስ መኪኖችን አስወጣቸው ወይም ደግሞ ከ2000 በታች ሆኖ ለምሳሌ 1999 መኪና ከሆነ ይወጣል ራይድ ሲባል ሶ እኔ ይሄ መኪና ገዛሁት በኋላ ቢወጣብኝስ የሚለው ነገር ፈራው። ይሄ መኪና ደግሞ ራይድ ካልሰራ እኔ ለግል ጥቅም አልፈልገውም። ይሄ መኪና ሶ እዳው መክፈል አለበት። እዳው ታሪክ ይከፍላል። እኔ ደግሞ ሰዓቱ ሰራተኛ ነኝ፣ ስቲል ነው ሰራተኛ ነኝ። እኔ ባንክ ቤት ነው የምሰራው። ሶ ይሄ መኪና አከራይቼው ካላመጣ እኔ በትርፍ ሰዓት ራይድ ሰርችበት ካላገኘው ገቢ እንዴት አገኛለሁ የሚለው ሶ የመጨረሻ ውሳኔ ምን ነበር ማለት ነው። ይሄ መኪና ስምርት ምን አሰብኩ መሰላችሁ? ይሄ መኪና ሁለት አይነት የስራ እንትን አለው፣ የስራ ፈጠራ አለው። አንደኛው ይሄ መኪና የህዝብ አድርጌ የህዝብ ስራችሁ 6 ሰው ሊጨና አድርጌ ራይድ መስራት ይችላልው፣ ተራ ላይ መስራት ይችላልው፣ የተማሪ ሰርቪስ መስራት ይችላልው፣ የሰራተኛ ሰርቪስ መስራት ይችላልው፣ ራይድ መስራት ይችላልው። ሱዙኪ ኢኮ መኪና በጣም ብዙ የሚሰሩ ስራዎች አሉት። ይሄ መኪና በጣም ብዙ ከምላችሁ በላይ ሶ ከዛ ሁለተኛው አማራጭ ደግሞ እግዚአብሔር ብሎ ወይም ደግሞ በቃ ነገሮች ባይስተካከሉ ይሄ መኪና ገዝቼ በኋላ ነገሮች ባይስተካከሉ ምን አደርጋለሁ መሳሰብ ይሄ መኪና ወንበሩን አውጥቼ ቫን ባረገው፣ ጭነት ስራ ብሰራበት፣ እንቁላል ባመላለስበት፣ ወተት እየዞርኩ ብሸጥበት፣ ሸቀጣ ሸቀጥ ብጭንበት መኪናው ትርፋማ ያዋጣኛል፣ ከስር ያልከስርም ማለት ነው። ሶ ይሄ መኪና ልሸጠው እንኳን ብል ለሁለት ሰዎች ታርጌት አለኝ። አሁን ለምሳሌ እኮ የሆነ ሰው ቪትስ ወይ ኮሮላ መኪና ቢሸጥ እኮ ያ ሰው የሚገዛው ምንድነው ወይ ለቤት መጠቀሚያ ያደርገው ነው ወይ ደግሞ ራይድ ሊሰራበት ነው አይደለ? ሶ የኛ መኪና ግን ከአንድም 5 በላይ ጥቅም አለው። ይሄ መኪና የሚገዛው ሰው እንዳልኳችሁ ለጭነት አገልግሎት ሊጠቀሙ ይችላል፣ ለህዝብ ማመላለሻ ሊጠቀሙ ይችላል። ህዝብ ማመላለሻ ተብሎ ነው ብዙ አይነት ስራ አለ። የራይድ ስራ አለ፣ የፋሚሊ ስራ አለ፣ ሰርቪስ ስራ አለ፣ ተማሪና ሰራተኛ። ሶ በቫን ከሆነ ደግሞ እንቁላል ማመላለስ፣ ወተት፣ የጭነት አገልግሎቶችን፣ ሸቀጣ ሸቀጦችን በጣም ብዙ ስራ አለውና ሶ ይሄን ነገር አሰብኩና በቃ ፊውቸሪን ያሰብኩት ገብቷችኋል። በጣም የሚመጣው ይምጣ ብዬ እንደምንም ብዬ በጣም ተማሙቼ ማለት ነው ያቺን 25% ለመሙላት ሞከርኩ ማለት ነው። ያን 25% ለሞላው ወዲያውኑ ምንድነው ያዘጋጀሁት ቢዝነስ ፕሮፖዛል የሚባል ነገር አለ።
ቢዝነስ ፕሮፖዛል ራይድ እንትን አዋጭ ራሱ ሰፖርት ያደርጋችሁና ታዘጋጃላችሁ እሱ ማለት ነው። እሱን ካዘጋጀን በኋላ ወዲያውኑ ወደ መኪናው ግዢ ነበር የገባሁት። ሌላኛው ደግሞ መኪናው ግዢ አቃላላይ ነገር በእውነቱ ምንድን ነበር በሰዓቱ ከአዋጭ ጋር የሚሰሩ ካምፓኒዎች አሉ፣ የመኪና ሽያጭ ካምፓኒዎች ማለት ነው። እውነት ከነሱ መግዛት በጣም ሴፍ ነው ያደረገልኝ፣ በጣም ቀላል ነው ያደረገልኝ። ምክንያቱም እውነትም አወራሁት መኪና እዛ ግዢ ያለውን ክፍል ስናወራው አንድ ሰው መኪና ከአዋጭ ውጭ ካለ ድርጅት ወይ ካለ ግለሰብ ልግዛ ካለ ፍተሻ መጠበቅ አለባችሁ። ፍተሻ ማለት ደግሞ 21 ቀን ነው። ሳሉት እኔ እንኳን መኪናው መጀመሪያ ኢኮ መኪና የተባልኩት 1,950,000 ብር 1.9 ነበር፣ የሚገርማችሁ ማለት ነው። ከዛ በኋላ እንዴት እንደሆነ አላውቅም 2 ሚሊዮን ብር ገባ። ከዛ 2,50,000 ብር 2,150,000 ብር በጣም ነው እየጨመረ ሄደው ማለት ነው። ሶ በቃ በአእምሮ የነበረው ይሄ መኪና ጨምሮ መኪና ሳልገዛ ይሄን አመት ልቀጥል ነው ብዬ ምን አደረኩ? ውሳኔውን ወሰንኩ። ምን ላይ ከአዋጭ ከሚያቀርብልኝ የመኪና ሽያጭ ላይ ልገዛ ማለት ነው። ሶ ሄድኩኝና አናገርኩ። ከአዋጭ ጋር የሚሰራ አንድ ድርጅት ነበረ። አይ ቲንክ ደሳለኝ ነው። አይ ቲንክ ወደ ቄራ አካባቢ ሜጃ ወደ ቡልጋሪያ ቄራ ስትሄዱ ማለት ነው 40 ምንጭ አሳ ቤት ያለው ጋር ማለት ነው ዳንኤል ደሳለኝ አይ ቲንክ። እና በጣም አሪፍ ናቸው። እሱም ቶሎ ነው ያፈጠኑልኝ። መኪናውን ሄጄ አየኋት ባይኔ። የሚገርማችሁ በሰዓቱ ማለት ነው ማንም ከጎን ያልነበረም፣ ስለ መኪና ማውቀው ነገር አልነበረም። በቃ በኮንፊደንስ ነው እግዚአብሔር አለ ከአጠገብ የሚለውን ሀሳብ ተመኝቼ ነበረ በቃ ወደ ብድር ውስጥ የገባሁት ማለት ነው። እውነቴን ነው የምላችሁ። እውነት እኔ በሰዓቱ አብሮኝ ከመኪናው ከኔ ጋር ያየ ሰው የለም፣ ፕሮሰሱንም አብሮኝ የሄደልኝ ሰው የለም። በቃ በራሴ ሙሉ ነገር ጀመርኩ፣ ጨረስኩ። እና ምላችሁ ፈልጌ ነው የትኛውም ሰው ብድር ውስጥ ከመግባት በፊት ኤቭሪቲንግ ክሮስ ቼክ ማድረግ አለባችሁ። በኋላ ብድሩ እኔ ሲጀምር የመኪና ስገዛው ብድሩ ይበላሽ ብዬ አስቤ ነበረ። ተበላሽ ነው ምን አደርጋለሁ? መኪናውን እሸጣለሁ፣ እዳውን እመልሳለሁ፣ የቆጠብኳትን ብር አገኛለሁ። አትሊስት ሀሳቤ ገብቶሻል? አሁንም በይዘው አሁን ራሱ የመኪናውን ገበያ ብታዩት ይገርማችኋል። እኔ ለምሳሌ ይሄን ኢኮ መኪና የዛሬ አመት መጋቢት ነው አይ ቲንክ የገዛሁት። መጋቢት 2017 ላይ ነው የገዛሁት። 2,150,000 ብር ነው የገዛሁት። አሁን ላይ ገበያው ላይ 3,700,000 እየተሸጠ ያለበት ሰዓት ነው ያለው። ሳሉት እንግዲህ 3,700,000 ብር ሶ የፈለገ እኔ የራይድ ባልሰራ ቢከብደኝ ይሄ እንዳልኳችሁ ብዙ ነገሮች ባይስተካከሉ ይሄ መኪና ሸጬ ብር የሚያዝ እችላለሁ። ለዞም አትርፌ ማለት ነው። በቃ አልሰራም ብል አልፈልግም በቃ የመኪና ይቅርብኝ እንኳን ብል ማለት ነው። ሶ አንደኛ ብድር ውስጥ ከመግባታችሁ በፊት ማሰብ ያለባቸው ነገሮች በጣም ብዙ ነገሮች አሉ። ያንን መኪና ለምን እንደምትፈልጉት፣ ምን አይነት ስራ ነው፣ ፉል ታይም ራይድ ልትሰሩበት ነው፣ እራሳችሁ ልትሰሩበት ነው፣ ልታከራዩት ነው፣ ሰርቼ መለስ እችላለሁ ወይ፣ የሚያገዘኝ ነገር አለ ወይ፣ በደንብ ክሮስ ቼክ ማድረግ አለባችሁ። ከዛ በኋላ ግን በጣም ቀላል ነው የሚሆነው። ስለዚህ ማለት ነው ይሄን ቪዲዮ እስከሆነ ሰዎች ሼር ኮፒ ሊንክ እያደረጋችሁ ማለት ነው። ኮፒ ሊንክ ባክቶ ሼር እያደረጋችሁ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ማለት ነው ፋሚሊ ሁኑ። ስለዚህ ይሄን ይመስላል እኔ መኪና የመረጥኩበት መንገድ ነው። እና ደግሞ አሁንም ቢሆን ለምትመርጡ ሰዎች ኢኮ መኪና ቫኑን ልግዛ ወይስ የህዝቡን ወይም ደግሞ የጭነቱን ወይስ የህዝቡን ለሚለው ማለት ነው እኔ የሄድኩበት መንገድ ማለት ነው። እኔ በሰዓቱ እንዳልኳችሁ ራይድ ሞር አሪፍ ነው፣ ራይድ ይቀላል። አሁን ጭነት ብዙ ጊዜ ያስቸግራል። ወይ ተራ መያዝ ይኖርባችኋል፣ ወይ መርካቶ ጋር ይኖርባችኋል፣ ትንሽ ሀስል አለው። እና ቢያንስ ራይድ ግን የሆነ ብር አታጡም። አትሊስት የሪፔመንታችሁ ነው ወይም ደግሞ በየወሩ የምትመልሷትን ብር ለመሸፈን ከበር ማድረግ አይከብዳችሁም። ጭነት ከሆነ ግን ትንሽ ያስቸግራል፣ መኪና የሚጎዳል፣ አንዳንድ ሳይድ ኢፌክቶች አሉት። ሶ እናንተ ይሄንን ነገር አጣታችሁ ነው መኪና መግዛት ያለባችሁ ማለት ነው። እና ደግሞ እናንተ ለምትጠቀሙት ፐርፐዝ እናንተ ስራ ከሌላችሁ የጭነት የምታደርጉት የጭነትም ያዋጣል እኮ በቀን የሚዘጉት ዝግ እኮ በጣም ብዙ ብር ነው ለመናገር። ግን መኪናችሁ ይጎዳል። መኪናችሁ ደግሞ እየተጎዳ ከሆነ ምን ጥቅም አለው ብሩ የምትይዙት? ሶ ማሰብ ያለባችሁ ይሄንን ነው። ከራሳችሁ አንጻር ከሌላ ሰው አንጻር ሳይሆን እኔ ራይድ እየሰራው እያገኘው ስለሆነ ሳይሆን እናንተ ብትሰሩበት የትኛው ይሻላል? በካሽ ብትገዙት በካሽ በጣም አሪፍ ነው። ብድር ውስጥ ከገባችሁ ደግሞ እንዳልኳችሁ የትኛው ይሻላል የሚለው በደንብ አማርጡ። ካልሆነ ደግሞ ባይዘው አንድ ሌላኛው መሀል ያለችው ሀፍ ቫን የሚባል ነገር አለ። እኔ አስቤው ነበረ ግን በቃ ታፒሰሪ ያሰሩት ሰውዬ ትራፊኮች አያሰሩም ሲሉ ነው የተውኩት እንጂ ሀፍ ቫን የሚባል አለ። ያቺ ኢኮ መኪና ባይዘው ከአንዷን ወንበር ታነስቱና ከኋላ ያለው ቫን መሆን ይችላል። ግን ምን ያላልኩት ኮርቶ መጋላ አደረኩበትና ሙሉ የህዝብ አደረኩት። ጭነት ካለ ከላይ ጭናለሁ ስላሰብኩ ማለት ነው። ሶ እንደዛ ማድረግ ትችላላችሁ። የድርብ ይባል አይ ቲንክ ድርብ ጥምር ነው ብቻ ድርብ ይባል ነገር አለ። የህዝብ መስራት ትችላላችሁ፣ የጭነት መስራት ትችላላችሁ። ሁለቱም አንድ ላይ መስራት ትችላላችሁ። ሶ እኔ ሱዙኪ ኢኮ መኪና የመረጥኩበት ትክክለኛው ሪዝን ይሄ ነበር ማለት ነው። ለዞም በብድር የገዛሁበት ምክንያት ይሄ ነው። እግዚአብሔር አላሳፈረኝም። ያው እስካሁን እንደምታዩት እየከፈልኩ ነው፣ እዳይንም እየከፈልኩ ነው። እየሰራ ነው። መኪናው ተከራይተው ነበረ፣ ተከራይተው ተመልሶልኛል። ብቻ ብዙ ቻሌንጅ እንደዚህ እንደምታስቡት አይደለም። በጣም ዛትማች የተጋነነም ነገር አይደለም። ሶ ሌላ ጥያቄ ካላችሁ ግን ኮሜንት ላይ ብጽፉልኝ ደስ ይለኛል። አሁንም ይሄንን ቪዲዮ ሰራላችሁ ኮሜንት ላይ በነበረው ጥያቄ ነው ማለት ነው። ሶ ሰብስክራይብ ያደረጋችሁ ኖቲፊኬሽኑን እያበራችሁ ማለት ነው። ማንንም ጥያቄ መጠየቅ ትችላላችሁ። አመሰግናለሁ።